ወረዳዊ የችግኝ ተከላ የንቅናቄ መድረክ ነው እያካሄድን ያለነው። እቺ ቦታዋ ልዩ ቦታዋ ቆንጨርሳ ሰበራይ ይባላል። እዚህ ቦታ ላይ የምናከናውነው 1.5 ሄክታር ነው። 10500 ችግኞችን ነው ዛሬ ላይ እንደ ወረዳ የንቅናቄ ወይም የተከላ ማስጀመሪያ ፕሮግራም እያካሄድን ያለ ነው ማለት ነው። አጠቃላይ እንደ ወረዳ በዘንድሮ ዓመት ለዚህ ተግባር ተስፋን እንትከል በሚል መሪ ቃል ይህን ተግባር ለማከናወን የአዘጋጀነው ችግኝ 14.7 ሚሊዮን ችግኝ አዘጋጅተናል። የተለያዩ አገር በቀልና የውጭ ዝርያ ያላቸው ችግኞችን ይህን ችግኝ 2379.75 ሄክታር በ22 ቀበሌዎች ላይ ለመፈጸም የተለያዩ የቦታ ዝግጅቶችን አዘጋጅተን በ55 ተፋሰሶች ተግባሩን ለመፈጸም ጥረት እያደረግን ያለንበት ሁኔታ አለ ማለት ነው። ስለዚህ ይህንን የምናደርገው አሁን ይህን የምናደርገው በዋናነት ችግኞችን መትከላችን ብዙ ጠቀሜታዎች ብዙ በዘርፈ ጠቀሜታዎች አሉት። ከጠቀሜታዎች መካከል ኢኮኖሚካል ቫልዩ ያላቸው እንዲሁም ደግሞ ለተለያዩ አካባቢን ውበት ሊያስቡ የሚችሉ ችግኞችን ነው እየተከልን ያለ ነው ማለት ነው። ስለዚህ መትከል ብቻ ቫልዩ ስለሌለው እስከ መጨረሻው ድረስ ዘላቂ እንዲኖራቸው ጥብቅ በሆኑ ቦታዎች ዘንድ ነው ተግባሩን እያከናወንን ያለ ነው። ባለቤት በመጀመሪያ አካባቢ ባለቤት ሰጠን ማንኛው ነው ባለቤቱ የሚለውን ነገር ባለቤት ከሰጠን በኋላ ተግባሩ እየፈጸምን ያለው በዛ መንገድ ነው። ደደጀን ወረዳ የደን ሽፋኑ ቀደም ከነበረበት 10.5% ነው ከፍ እያለ ያለ ቀደም ከነበረበት አሁን ከጊዜ ወደ ጊዜ ሰው ሁኔታውን እየተመለከተ የኢሊኖ ወይም ደግሞ የድርቁን ሁኔታ ከጊዜ ወደ ጊዜ የዝናብ ሁኔታ እያጠረ በመምጣት በመቻሉና የአካባቢ ሚዛን መጠበቅ በመቻሉ ማህበረሰቡ እየወሰደ እንዲህ ሊጠበቁ በሚችሉ ቦታዎች ዘንዳ በቤተ ክርስቲያኖች እንዲሁም ደግሞ በተቋማቶች እንዲሁም ደግሞ የወል መሬቶች ማህበረሰቡ ተደራጅቶ ተግባሩን እየፈጸመ ያለበት ሁኔታ አለ ማለት ነው። ከዛ ከተከለውም ደን ጠቀሜታዎችን ከጊዜ ወደ ጊዜ ያገኛቸው ጠቀሜታ ከፍተኛ በመሆኑ በመቻሉ ከጊዜ ወደ ጊዜ የየሰው የማህበረሰቡ ፍላጎት እየጨመረ በመምጣቱ ተግባሩ እያፈጸምን ያለንበት ሁኔታ አለ ማለት ነው። ችግኝ የመጽደቅ እንትናቸውን ሁኔታቸውን ስንመለከት አብዛኛውን ጊዜ 95% ነው እንደኛ ወረዳ ማለት ነው ካለው ከተከለው 95% የመጽደቅ ወይም ደግሞ በባለቤትነት ይዞ ሰስቴኔቢሊቲያቸው ያለው ሁኔታ 95% ነው። አሁንም ደግሞ ያንን ተግባር ለማስፈጸምና ከዛ በላይ 100% እና ከ99% አካባቢ እንዲደርስ ለማድረግ አሁንም ካምነው የተለያዩ አንዳንድ ቦታዎች ላይ ሳክሰስ ያልሆኑ ቦታዎች አሉ። ከነዛ ተምረን ተግባሩን ለመፈጸም ጥረት እያደረግን ያለንበት ሁኔታ አለ ማለት ነው። ከዛ ውጭ ችግኞች ሲተከሉ ካምነ ላይ የነበረውን ችግር በመመልከት የተለያዩ ኮምፖስቶችን ካጠገባቸው ላይ እያደረገ ሰው በተሻለ መንገድ አቋማቸው ጥራታቸው እንዲኖር የማድረግ ስራ ማህበረሰቡ እየሰራ ያለበት ሁኔታ አለ ማለት ነው።